ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ማርያምን አንድ መናገር የምፈልገው ነገር አለና ይህንን አረብ ሀገር ላሉ እህቶቼ ብታደርሱልኝ ደስ ይለኛል። ሼር እያደረጋችሁ ማለት ነው። ልንገርሽ እህቴ፣ አንቺ ማለት በዚህ ሰዓት ራስሽን መጠበቅ፣ ራስሽን ማስጠበቅ፣ ራስሽን ማክበር የምትችይው አንቺና አንቺ ብቻ ነሽ። በራስሽ ላይ ሙሉ ኮንፊደንስ ሊኖርሽ ይገባል። ራስሽን መሰሪውን ስራ አውቀሽ ራስሽን ጠብቀሽ መስራት ሊኖርብሽ ይገባል። ሰው ምን ልልሽ ፈልጌ ነው፣ አብዛኞቻችን እንፈራለን። አብዛኞቻችን እኛ ሰው አይደለን እንዴ? የበታችነት እንዳይሰማን የበታች ሆነን እንኖራለን። ማለት ዝቅ ማለት ራስን ማዋረድ ጥሩ ነው። በእግዚአብሔር ዘንድ ትከበሪያለሽ። እግዚአብሔር ያከብርሻል። ሰው ቢንቅሽም፣ ሰው ቢጠላሽም፣ ሰው ባይወድሽም እግዚአብሔር ይወድሻል። አንቺ በሱ ብቻ ተስፋሽንም አላማሽንም ስራሽንም ከሱ ጋር እና ለሱ ንገሪው። ምን ልልሽ ፈልጌ ነው፣ እኔ ሰሞኑን ያየሁት አንድ ነገር አለና እኔ ጋር በእኔ ቤት ባይሆንም በቅርቡ በመጣች ልጅ ነው እና ምንድነው ነገሩ? በቃ ሁላችሁም ማናችሁም ቢሆን ማለት ወንድ ልጅ የሚኖርበት የአረብ ሀገር ወንድ ልጅ የሚኖርበት ክላሱ ማለት እዛው የምትኖሩበት አንድ ቤት ውስጥ ወይም ከታችኛው ፎቅ አንድ ላይ ወይም ከላይኛው ከምትኖሩበት አንድ ፎቅ ላይ ካልሆነ በስተቀር የእሱ ለምሳሌ ወይ ፎቅ ከሆነ ለየት የሚል ከሆነ እሱ ክላስ ውስጥ እያለ በፍጹም ክላስ እንዳታጸጂ፣ ስራሽን በፍጹም ስራሽን እንዳረሽ ይህን እንዳረሽ እንዳታጸጂ። ምን ልልሽ ፈልጌ ነው፣ በፍጹም ገብተሽ እንዳታጸጂ። ከፈለገ አይጸዳ፣ ካልፈለገ ደግሞ በወጣ ቁጥር እሱ ሲወጣ ሄደሽ ታጸጃለሽ። ጥሩ አይደለም። እግዚአብሔርን እንዳታጸጂ፣ ፊትም አትስጪው። አብዛኞቻችን ሴቶች የምንሸወደው የምንታለለው ወይም ከራሳችን ጋር በራሳችን ኮንፊደንስ እንዳይኖር የሚያደርገን ነገር። ምን ልልሽ ፈልጌ ነው፣ የአረብ ወንዶች ፊት ከሰጠሻቸው በጣም ጭንቅላትሽ ላይ እንውጣ ነው የሚሉት። በጣም ሊጨማለቁ ነው የሚፈልጉት። በቃ ኮስታራ ነቃያች ሴት ሁኚ፣ ኮስታራ ሴት ሁኚ። ለዓላማሽ እንደመጣሽ እንዳዘነጊ ማርያምን። በቃ የሆነ ነገር አድርጊልኝ ስልሽ ብቻልሽ ማለት እንዴ፣ በቃ እሱን ቀና ብለሽ ለማየት አትሞክሪ። ማርያምን ይቅርታ፣ ለማየት አትሞክሪ። ጎንበስ በይና ስራሽን ሰርተሽ ተግብሪ። ግን ሁሌ የምነግርሽ ነገር እንድች ብለሽ እሱ ባለበት ሰዓት ክላሱን እንዳታጸጂ። ካልጸዳ እዛ ይቀመጥ። ሲጀመር ከጠየቀችሽ አዎ ክላስ ነው፣ ሲወጣ አጸዳለሁ። ካልጸዳም ደግሞ እዛው ይቀመጥ። ነገም አይቀርልሽም ማጽዳትሽ እና ይሄን አድርጊ። ተጠንቀቂ የኔ እህት። ራስሽ ላይ ቅድሚያ ስሪ፣ አላማሽንም አዘንጊ። እሺ የኔ እህት፣ ለምክር ያክል ነው። ካጠፋው ይቅርታ።